فوالذي نفس محمد بيده يا محمد نفس بجبونة الله ملالو لا تقوم الساعة كما قوتكم حتى يكلم السباع الإنسان انسساوج يسول لج ساناغروت قيامات قومم ይሄ ክስተት ለወደፊት ይመጣል አሉ ነብዩ አለይሂ ሰላቱ ወሰለም የሰው ልጅ የለበሰው ጫማ ማሰሪያው ያናግረዋል አሉ ረሱላህ ሰለላሁ ዐለይሂ ወሰለም ከዚህም አልፎ ቤተሰቡን ጥሎ ሄዶ ሚስቱ የሰራችው ነገር ካለ የሚስቱ ጭን ያናግረዋል አሉ ነብዩ አለይሂ ሰላቱ ወሰለም መዲና ገጠር አካባቢ የሚኖር አንድ ፍየል ጠባቂ የተከሰተውን ክስተት ተርኮልናል አብረን እንከታተለው ይሄ ፍየል ጠባቂ በረሃው ላይ ፍየሎችን ይጠብቃል ድንገት አንድ ተኩላ ይመጣና አንዱን ፍየል ይዞበት ይሄዳል እረኛውም ሩጦ ይሄድና ከተኩላው አፍ ፍየሏን ይመነጭቃትና ይዞራል ልክ ዞር ሲል ተኩላው ጅራቱን እየቆላ እንደ ሰው ተናገረ አተንተዚዑ ሪዝቀን ሳካሁ الله ኢለያ አላህ ወደኔ ያመጣውን ሲሳይ ካፌ ተመነጭቀዋለህ እንዲያለ ገጠሬው ተገረመ እረኛው ደነገጠ እረኛው ምን አለ እንዴት አንድ ተኩላ እንደ ሰው ልጅ ይናገራል ብሎ ደነገጠ ከዛም ተኩላው ሌላ ቃል ደገመለት ከዚህ የሚገርም ነገር ልንገርህ እንዲህ አለው እረኛውም ጆሮውን ጣል አረገ የስሪብ ውስጥ አለው መዲና ውስጥ አንድ ትልቅ ሰው አለ መሐመድ የሚባል ያለፈውን ታሪክ የሚመጣውን ይነግራችኋል አለው ይሄ ገበሬን ታሪክ አያውቅም ፍየሎችን ሰብስቦ ወደ መዲና ቀና መዲናም እንደደረሰ አንድ ጥግ ላይ አስቀመጠና ፍየሎቹን ነብዩ ሰለላሁ ዐለይሂ ወሰለም ፈልጎ ወደ አገኛቸው የተከሰተውን ክስተት ነገራቸው ነብዩና መሐመድ ሰለላሁ ዐለይሂ ወሰለም ሰሃቦቹን ጠሩና አስሰላቱል ጃሚዓ ህዝብ ጥሩ አሉ ህዝቡ ተጠራና መስጂዱ ሞላ ከዛም ገጠሬውን ተነስና ያየውን ተናገር አሉት ተነሳና የተከሰተውን ክስተት ተናገረ ሰሃቦቹ ደንግጠዋል ይሄ ገጠር የሚያወራው ምንድነው ማወቅ ፈልገዋል ነብዩ አለይሂ ሰላቱ ወሰለም صدق እውነት ብሏችኋል አሉ